ሰላም ጤና ይስጥልን ውድ የሳር ቤት ቲቪ ተከታታዮች፣ ዛሬም አንድ ታሪካዊ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰሞኑን በተከታታይ በዓለማችን ታሪክ አስደናቂ የሆኑ የቤተሰብ የቢዝነስና የንግድ ተቋማትን ታሪክ፣ አመሰራረት፣ የአመራር ባህልና ጥበብን እያቀረብንላችሁ እንገኛለን። በትላንትናው ትረካችንም በዓለም የቢዝነስ ታሪክ ከ1428 ዓመታት በላይ በማስቆጠር ቁጥር 1 የሆነውን የኮንጎ ጉሚ የቤተሰብ የንግድ ተቋምን አቅርበንላችሁ ነበር። በ578 ዓመተ ምህረት የተቋቋመው ኮንጎ ጉሚ እስከ 2006 ዓመተ ምህረት ድረስ ከ40 ትውልድ በላይ በአንድ ቤተሰብ የዘር ሐረግ በመተዳደርና ከ14 ክፍለ ዘመን በላይ ህልውናውን በማስጠበቅ ቀዳሚ መሆኑን አቅርበንላችሁ ነበር። ዛሬም በተመሳሳይ በሀገረ ጃፓን የሚገኘውና ከኮንጎ ጉሚ በመቀጠል በዓለም የቤተሰብ የቢዝነስ እና የንግድ ታሪክ በዕድሜ ሁለተኛ አንጋፋ የሆነውንና ከ1300 ዓመታት በላይ ግልጋሎት እየሰጠ የሚገኘውን ኒሺያማ ኦንሰን ኮይንካን በመባል የሚታወቀውን በቤተሰብ ቢዝነስ የሚመራውን ሆቴል ታሪክ እንነግራችኋለን። አብራችሁን ቆዩ። የሮማ ኤምፓየር ከመፈራረሱ ማግስት የአውሮፓው የመካከለኛው ዘመን ወይም ዳርክ ኤጅ ከመጀመሩ በፊት በጃፓን ተራሮች መካከል አንድ ንግድ ተቋም ተጀመረ። ይህ የንግድ ተቋም አያሌ ጦርነቶችን አልፏል። የተፈጥሮ አደጋዎችን ተቋቁሟል፣ ተጋፍጧል፣ የኢኮኖሚ ውድቀቶችን አሸንፏል። በዓለማችን ረጅም ዕድሜ በማስቆጠር ቀዳሚ ከሆነው ከኮንጎ ጉሚ በመቀጠል በዓለማችን ሁለተኛው፣ በሆቴል ዘርፍ ደግሞ በአንደኛ ደረጃ የሚገኘው እጅግ አንጋፋው የቤተሰብ ቢዝነስ ተቋም እናስተዋውቃችሁ። ኒሺያማ ኦንሴን ኮይንካን ይባላል። የሆቴል አገልግሎት የሚሰጥ እጅግ ጥንታዊና ታሪካዊ ተቋም ነው። ይህ ተራ የሆቴል ታሪክ አይደለም። ይህ ለ52 ትውልዶች ሳይቆራረጥ ከአባት ወደ ልጅ የተላለፈ የጽናት የባህልና የእሴት ተምሳሌት ነው። በአንድ ቤተሰብ እጅ ውስጥ ለ1300 ዓመታት የቆየውና እየቀጠለ ያለው ይህ ተቋም እንዴት ሊተርፍ ቻለ? ምስጢሩ ምንድን ነው? ዛሬ በዚህ ትረካ የኒሺያማ ኦንሰን ኮይንካን አስገራሚ ታሪክ፣ የቤተሰቡን ምስጢራዊ ስነ ምግባርና ለዓለም አቀፍ ቢዝነስ ሞዴልነቱን ዝርዝር ታሪክ እንመረምራለን። የዚህ ሆቴል ታሪክ ብሎ የሚጀምረው በፈረንጆች አቆጣጠር በ705 ዓመተ ምህረት ነው። በጃፓን የታሪክ አቆጣጠር ከዩን በሚባለው ዘመን በከዩን ሁለተኛ ዓመት ላይ ነው የተመሰረተው። መስራቹ የንጉሠ ነገሥት ቴንጂ ታማኝ አማካሪ የነበረው የፉጂዋራ ጎሳ አባል የሆነው ማሂቶ ፉጂዋራ ይባላል። ማሂቶ አንድ ቀን ከቤተ መንግስት ውዝግቦችና ፖለቲካ ርቆ ሰላምን ፍለጋ ወደ ያማናሺ ተራሮች ተጓዘ። በዚህ አስደናቂ የተፈጥሮ ሸለቆ ውስጥ ሲዘዋወርም ከመሬት ውስጥ የሚፈልቅ ልዩ የመፈወስ ኃይል ያለው የተፈጥሮ ውሃ አገኘ። ማሂቶ ይህንን የተፈጥሮ ስጦታ ለራሱ ብቻ ከማድረግ ይልቅ ወደ አካባቢው ለሚመጡ መንገደኞች፣ መነኮሳትና ተዋጊዎች ማረፊያ የሚሆን ሪዮካን ወይም ባህላዊ ማረፊያ እዛው ለማቋቋም ወሰነ። የማረፊያው ስም ኒሺያማ ኦንሰን ኮይንካን ተባለ። ኒሺያማ ማለት ምዕራባዊ ተራራ ማለት ነው በጃፓንኛ። ኦንሰን ደግሞ ፍል ውሃን ያመለክታል። ኮይንካን ደግሞ ተቋሙ የተመሰረተበትን የከዩን ዘመነ መንግስት ለማክበር የወጣ ስም ነው። ማሂቶ ፉጂዋራ ይህንን ተቋም ሲመሰርት ከ1000 ዓመታት በኋላ የልጅ ልጆቹ አሁንም እዚህ ቦታ ላይ እንግዶችን ያስተናግዳሉ ብለው አስበው አይሁን ባይታወቅም ተቋሙን ግን እስካሁን አገልግሎት እየሰጠ ይገኛል። ያኔ የጣለው መሰረት ለ1300 ዓመታት የሚጸና ጠንካራ እሴት ወለደና ለዓለም የቤተሰብ ቢዝነስ እጅግ ተምሳሌት ለመሆንም በቃ። ኮይንካን የተሰማራበት ዘርፍ የመስተንግዶና የቱሪዝም ዘርፍ ነው። ነገር ግን ለጃፓናውያን ሪዮካን ማለት ተራ ሆቴል ማለት አይደለም። እሱ የባህል፣ የታሪክ፣ የጽናት፣ የመንፈሳዊ እረፍትና የጥበብ መገለጫ ነው። በዚህ ተቋም ውስጥ ያለው የአገልግሎት ፍልስፍና ኦሞቴናሺ ይባላል። ኦሞቴናሺ ማለት ከልብ የመነጨ ምንም አይነት ክፍያ ወይም ጥቅም ሳይጠብቁ ደንበኛን የማክበርና ፍላጎቱን ቀድሞ የመረዳት ጥበብ ማለት ነው። ደንበኛ ንጉስ ነው የሚለው ፍልስፍናም መነሻው እዚህ ሆቴል ሳይሆን አይቀርም ይባላል። የኮይንካን ዋነኛ የንግድ መስህብ የተፈጥሮ ፍል ውሃ ነው። ይህ ፍል ውሃ በደቂቃ ከ400 ሊትር በላይ ሙቅ ውሃ ያመነጫል ይባላል። ውሃው በሶዲየም በካልሲየምና በናይትሬት የበለጸገ በመሆኑ ለጡንቻ ህመም፣ ለጭንቀትና ለቆዳ ውበት ፍቱን እንደሆነ ይታመናል። ኮይንካን ለዘመናት ይህን የተፈጥሮ ስጦታ ሳይበክል ሳይቀላቀልና ተፈጥሯዊ ይዞትን ሳይቀይር ለደንበኞቹ በማቅረብ ስሙን አስጠብቋል፣ ታማኝነቱን አሳይቷል። 52ቱ የዚህ ቤተሰብ ትውልድም ይህንን አደራም ሆነ እሴት ሳይበርዝና ሳይቀይር እንሆ ከጥንት ዘመን ጀምሮ ለዚህ ትውልድም እያገለገለ ይገኛል። የኮይንካንን የ1300 ዓመታት ታሪክ በደስታ ብቻ የተሞላ አይደለም። ተቋሙ እጅግ አስፈሪና አስከፊ ውጣ ውረዶችን አልፏል። በመጀመሪያ የጃፓን እርስ በርስ ጦርነት ወይም ሶንጎኩ ፐሬድ በሚባል የሚታወቁ በ15ኛውና በ16ኛው ክፍለ ዘመን ጃፓን በጦር አበጋዞች ስትመታ
ሆቴሉ የሚገኝበት አካባቢ የጦር አውድማ ሆኖ ነበር። ታዋቂው የጦር መሪ ታኬዳ ሽንገን እና ቶኩጋዋ ኢያሱ ሳይቀሩ በዚህ ሆቴል መጥተው ፍልውሃውን ተጠቅመው ነበር ይባላል። ሆቴሉ በጦርነቱ ወቅት ለቆሰሉ ሳሙራዮች እንደ ወታደራዊ ሕክምና በማገልገል ጭምር ከጦርነቱ መሪዎች ጋር ጥበብ የተሞላበት ዲፕሎማሲያዊ ግንኙነት ፈጥሮ ከጥፋት ተርፏል። ይህም ወታደሮቹ ለራሳቸው ሲሉ ሆቴሉን እንዲጠበቅና ጉዳት እንዳይደርስበት ሊጠነቀቁለት ችለዋል ይባላል። በሁለተኛ ደረጃ ከባባድ የተፈጥሮ አደጋዎችን ተጋፍጧል። ሆቴሉ በተደጋጋሚ በከባድ የመሬት መንቀጥቀጦች፣ በተራራ መናድና በታይፎን ጎርፍ ክፉኛ ተመቷል። ከአንድም 3 ጊዜ በቃጠሎ ሙሉ በሙሉ ወድሞ ነበር። ነገር ግን በእያንዳንዱ ውድመት ወቅት የቤተሰቡ አባላት ተስፋ ሳይቆርጡ ንብረታቸውን ሽጠውና ከማህበረሰቡ ጋር ተባብረው ሆቴሉን ከነበረበት የበለጠ ውብ አድርገው መልሰው እየገነቡ ታሪካዊ ይዘቱን እንዳይቀይር እየተጠነቀቁ እና የሚታወቅበትን የመስተንግዶ ባህል ሳያዛንፉ እዚህ አድርሰውታል። ሆቴሉ እንዲሁ ሳይሆን 1300 ዓመታትን ሊቀጥል የቻለው በጽናትና ችግሮችን በመጋፈጥ ጭምር ነው። በሶስተኛ ደረጃ የዘመናዊነትና የኢኮኖሚ ቀውሶችንም ፈትነውታል። በ20ኛው ክፍለ ዘመን ጃፓን ወደ ዘመናዊነት ስትሸጋገርና ሁለተኛው የዓለም ጦርነት ኢኮኖሚን ሲያደቀው ባህላዊ ማረፊያዎች ተፈላጊነታቸው ቀንሶ ነበር። ኬንካን ግን ማንነቱን ሳይለቅ ዘመናዊ መገልገያዎችን እንደ ዋይፋይ እና ዘመናዊ መጸዳጃ ቤቶች ከባህላዊ ስነ ህንፃ ጋር በብልሃት በማዋሃድ የዘመኑን ደንበኛ መሳብ ቻለ። በዚህ ተለዋዋጭና ከሁኔታዎች በፍጥነት የመላመድ ውሳኔና የመሪነት ብቃት ጋር ተቋም በየጊዜው አሰራሩን እያዘመነ ታሪካዊ እሴቶችንና መገለጫዎችን እንደጠበቀ ከዘመኑ ጋር እኩል እንዲጓዝና ተፈላጊነቱ በዛው ልክ እያደገ እንዲሄድ በማድረግ ለ13 ክፍለ ዘመን ጠብቀው አቆይተውታል። የኒሺያማ ኦንሰን ኬንካን ትልቁ ምስጢር ልዩ ውስጣዊ ባህሉና እሴቱ ነው። እዚህ ተቋም ውስጥ ሰራተኛና ባለቤት የሚባል የደረጃ ልዩነት በእጅጉ የጠበበ ነው። አንደኛው ልዩ ባህላቸው የቤተሰብ ስሜት ለሰራተኛ ኦር ትሪቲንግ ኤምፕሎይስ አዝ ፋሚሊ የሚል ፍልስፍና ነው። በኬንካን ውስጥ የሚሰራ ሰራተኛ ለብዙ 10 ዓመታት አብረው ይሰራሉ። አንዳንዶቹ የሥራ መደቦች ማለትም እንደ ዋና ምግብ አቅራቢ ወይም ሼፍ የመሳሰሉ ልክ እንደ ባለቤቶቹ ከአባት ወደ ልጅ እየተላለፉ የመጡ ናቸው። ሰራተኛው ተቋሙን እንደ ራሱ ንብረት አድርጎ እንዲጠብቅ የሚያደርግ ባህል ገንብተዋል። ይህም የሆቴሉ አስተዳደር ብቻ ሳይሆን እያንዳንዱ አገልግሎትና አሰራር ስር የሰደደ ከአባት ወደ ልጅ የሚወራረስና በፍቅር የሚሰራ እንዲሆን ስላደረገው እሴቱን ጠብቆና አክብሮ ዘመናትን እንዲሻገር አግዘውታል። ሌላኛው ባህላቸው ትህትና እና ለሁሉም ግልጋሎት የሚሰጥ ሆቴል በመሆኑ ነው። ኬንካን ምንም እንኳን የዓለም ድንቅ ቅርስ ቢሆንም ከመጠን በላይ የቅንጦትና የሀብት ማሳያ ቦታም አይደለም። ተፈጥሮ ማዕከል ያደረገ የሰውን ገቢ ማዕከል ያደረገ የሰውን አእምሮ የሚያረጋጋና የውስጥ ሰላምን የሚሰጥ መንፈሳዊ ድባብ አለው። ባለቤቶቹ ራሳቸው ከሰራተኞቻቸው ጋር እኩል እንግዶችን በማገልገል ይታወቃሉ። የኬንካን የስኬት ምሰሶዎች የሆኑ 3 ዋና ዋና ተቋማዊ እሴቶች አሉት። አንደኛው የሹኩማሩ እሴት ነው። በጃፓን ባህል ግዴታን መወጣት ይሉታል። ይህ እሴት እያንዳንዱ ትውልድ ሆቴሉን ከቀደመው ትውልድ ሲረከብ የማክበር የመጠበቅና ለቀጣይ ትውልድ የማስተላለፍ የሞራል ግዴታ እንዳለበት ያሳስባል። ቢዝነሱ የገንዘብ ማግኛ ብቻ ሳይሆን የትውልድ ቅርስም አድርገው ያዩታል። ሁለተኛው እሴት ተፈጥሮ ማክበር ኦር ሪስፔክት ፎር ኔቸር ነው። ፍልውሃን እንደ መለኮታዊ ስጦታ በማየት እጅግ ልዩ ጥበቃና እንክብካቤ ይደረግለታል። ውሃውን አለመበከል፣ አካባቢውን መጠበቅና ከተፈጥሮ ጋር ተስማምቶ መኖር ትልቁ ተቋማዊ መርህና እሴት ነው። ሶስተኛው እሴት ደግሞ የደንበኛ ፍጹም እርካታ ከስተመር ሶቨሬኒቲ ነው። ወደ ኬንካን የመጣ እንግዳ እውነተኛ ንጉስ ነው። ደንበኛ ማበላለጥ ፍጹም የተከለከለ ነው። ሁሉም ልክ እንደ ንጉስ ይገለገላል። ለደህንነቱና ለደስታው ሲባል ማንኛውም መስዋዕትነት ይከፈላል። ይህም በሁሉም ሰው ዘንድ ተመራጭና ተወዳጅ ሆቴል እንዲሆን አድርጎታል። ለ1300 ዓመታት ሲቀጥልም ምንም አይነት ይህን አገልግሎቱ የመዛነፍ ሁኔታ ገጥሞትም ታይቶም አይታወቅም ይባላል። አሁን ወደ ዋናው ጥያቄ እንምጣ። አንድ ቢዝነስ እንዴት ለ52 ትውልድ ሳይቆራረጥ ይቀጥላል? እንደ አውሮፓውያን አቆጣጠር በ2011 ዓ.ም ሆቴሉ 52ኛ ትውልድን ይዟል። ይህንን ያደረጉበት የጃፓናውያን የቤተሰብ ቢዝነስ ሚስጥር ሙኮየሺ ይባላል። በብዙ የዓለም ሀገራት ቢዝነስ ከአባት ወደ ልጅ የሚተላለፈው በደም ሐረግ ብቻ ነው። ልጅ ካልተገኘ ወይም
ልጁ ለቢዝነስ ብቁ ካልሆነ ቢዝነስ ይዘጋል ወይም ይሸጣል። በኩይንካን ግን ታሪኩ የተለየ ነው። የቤተሰቡ ደም ሐረግ ወንድ ልጅ ካላገኘ ወይም የወለዱት ልጅ ሆቴሉን የመምራት ብቃትና ፍላጎት ከሌለው የቤተሰቡ መሪዎች እጅግ ጎበዝ፣ ታማኝና ስራ አስኪያጅ መሆን የሚችል ወጣት ይመረጣል። ይህ ወጣት የቤተሰቡን ሴት ልጅ አግብቶ የቤተሰቡን ስም ፉጂዋራ በሕግ ይረከባል። በዚህ መንገድ የደም ሐረጉ ባይቀጥልም የተቋሙ መንፈስና የቤተሰቡን ስም ሳይቆራረጥ ለ52 ትውልድ ሊቀጥል ችሏል። ከደም ትስስር ይልቅ የተቋሙ መትረፍና እሴት ያስቀድማሉ። ይህ አሰራር በተመሳሳይ በዓለም የቢዝነስ ታሪክ በቀዳሚነት የሚገኘው የጃፓኑ ኮንጎ ጉሚ ቤተሰብ የሚከተለው አሰራር መሆኑን ኮንጎ ጉምን የተመለከተ ትረካ በሰራንበት ምዕራፍ ገልጸንላችሁ ነበር። ከኒሺያማ ኦንሰን ኩይንካን ታሪካዊ ዘመናዊ የቢዝነስ ዓለም ምን ሊማር ይችላል? 3 ዋና ዋና ትምህርቶችን መውሰድ እንችላለን። አንደኛ፣ የረጅም ጊዜ እይታ ኦር ሎንግ ተርም ቲንኪንግ ነው። ዛሬ ያሉ አብዛኞቹ ኩባንያዎች የሚያስቡት ስለሚቀጥለው ሩብ ዓመት ትርፍ ነው። ኩይንካን ግን የሚያሳስበው ስለሚቀጥለው ክፍለ ዘመን ወይም ሴንቸሪ ነው። የረጅም ጊዜ ህልውና ላይ ማተኮር ለአጭር ጊዜ ጥቅሞች ተብሎ ስህተት እንዳይሰራ ይከለከላል። ሁለተኛ፣ ተለዋዋጭነትና ማንነትን አለመልቀቅ ወይም አዳፕታቢሊቲ ኤንድ አይደንቲቲ ነው። ኩይንካን ከዘመኑ ጋር ተለውጧል። ህንፃዎቹ ታድሰዋል፣ ዘመናዊ ቴክኖሎጂ ገንብቷል። ነገር ግን ዋና ማንነቱ ወይም ባህላዊ መስተንግዶ እና ፍልውሃው አልተቀየረም። ለውጥ በጥንቃቄ ኦር ኮንሰርቫቲቭ ኢኖቬሽን የሚለው የህልውናቸው ምስጢር ነው። ሶስተኛ፣ ከማህበረሰቡ ጋር መተሳሰር ኦር ኮሚኒቲ ኢምበድድነስ ነው። ሆቴሉ የሚገኝበትን የሃያካዋ መንደር ማህበረሰብ በኢኮኖሚ ይደግፋል። ሰራተኞቹ ከአካባቢው የተውጣጡ ናቸው። ምግቡ የሚገዛው ከአካባቢው ገበሬዎች ነው። ማህበረሰቡ ሆቴሉን እንደራሱ ቅርስ ስለሚያየው አደጋ በደረሰ ቁጥር ከጎኑ ይቆማል። ከማህበረሰብ ጋር ወደ ቁርሾ እንዳይገባ ይጠነቀቃል። ለአካባቢው ልማት የበኩሉን ያበረክታል። ለግብአትነት የሚጠቀሟቸው ምርቶች በሙሉ ከአካባቢው ማህበረሰብ ይጠቀማል። ይህም ከማህበረሰቡ ጋር ጥብቅ ቁርኝትና ትስስር እንዲፈጥር አድርጎታል። ዛሬም ቢሆን ወደ ያማናሺ ተራሮች ከተጓዙ የኒሺያማ ኦንሰን ኩይንካን በሮች ክፍት ሆነው ያስተናግዷቸዋል። ያ የ1300 ዓመት ታሪክ ያለው ፍል ውሃ ዛሬም ይፈልቃል። ሰራተኞቹ ዛሬም በፈገግታና በትህትና ይቀበሉታል። ይህ ተቋም የሚያሳየን አንድ ትልቅ እውነት አለ። ቢዝነስ ማለት የገንዘብ ማተሚያ ማሽን ብቻ አይደለም። ቢዝነስ በትክክለኛው እሴት፣ በትህትና፣ በሰው ልጅ ፍቅርና በጽናት ከተመሰረተ ከትውልድም አልፎ ዘመናትን መሻገር የሚችል ህያው ታሪክ መሆን ይችላል። ይህ የኒሺያማ ኦንሰን ኩይንካን የ1300 ዓመታት ታሪክ የዚህ ምስክር ነው። ስለ ኒሺያማ ኦንሰን ኩይንካን አስገራሚ ታሪክ ምን ተሰማችሁ? የእኛ ሀገር የቤተሰብ ቢዝነሶች ለትውልድ እንዳይተላለፉ እንቅፋት የሆነባቸው ምንድን ነው? ሀሳባችን ኮመንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች ማጋራታችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ሰላም ለሁላችን።